እሺ እንግዲህ በስደት ዓለም ስንኖር ከዕለት ከዕለት እየሰራን ኑሯችንን እየገፋ እንገኛለን በውጭ ሀገር የምንኖሮች። ሆኖም ግን ስለተሰደድነ ስለ ሀገር አናስብም ማለት አይደለም። በጣም ብዙ ሰዎች ብዙ ጥረት ያደርጋሉ። በተለይ ገንዘብ መላክ፣ ልብስ መላክ፣ እንደዚህ አይነት ነገሮች እርዳታዎች ይደረጋሉ። ሆኖም ግን እኔ እንደማስበው በውጭ ሀገር የሚኖር ሰው ለሀገር ቤት ጥሩ የሆነ ጋይዳንስ፣ ጥሩ የሆነ የመምራት አቅጣጫ የማሳየት በትንሽ ወጪ ትልቅ ስራ እንዲሰራ ማድረግ ከቻለ በእርካታ ውስጥ እንድንኖር ያደርገናል ብዬ ተስፋ አድርጋለሁ። እንግዲህ እኔ በሄድኩባቸው አቅጣጫዎች ግልጽ የሆነ መግባባት እንዲኖር በአንድ ጊዜ ልንረዳው ስለማንችል በየጊዜው የተወሰኑ ሀሳቦችን ለመግለጽ እና ለማቅረብ እሞክራለሁ። ዋናው ስራዬ ለምን ድህነትን መቅረፍ አልቻለም? ሀገሪቱ በቂ የዝናብ ውሃ አላት፣ ለውጤት ግን ለምን አልበቃንም? ለምን ቢያንስ በምግብ ራስን መቻል አልቻለም? የሚለውን ነገር ሁልጊዜም የሚያስጨንቀኝ ጥያቄ ነው። እኛ ላይ ዘንቦ ግን እነ ሱዳን እነ ግብፅ ይጠቀሙበታል፣ በዛች ሸለቆ ውስጥ ባለው ውሃ ብቻ እንኳን። ከዛ ውጭ የሚዘንበውና የሚፈሰው ነው ሁሉ አስቡት። እና ትክክለኛ እውቀትን መገንባት ስንችል የምንነጋገረው ነገር፣ የምንግባባው ነገር ለምን ዓላማ እንደሆነ ግልጽ እየሆነ ይሄዳል ማለት ነው። አባይን ግድብ እንግዲህ ለምሳሌ እንውሰድ። የአባይ ግድብ ተገድቦ ያቋተው ውሃ አለ። እንግዲህ ይሄ ውሃ የተቋተው በጣም በረዥም ጊዜ አይደለም፣ በአጭር ጊዜ ነው። ምን ያክል ውሃ እንግዲህ ከድሮ ጀምሮ ምን ያክል ውሃ አልፎ እንደሄደ እንግዲህ አስቡት፣ ወደ ገንዘብ ቀይሩት። በሰው እንኳን ቆጥረን ማንጨርሰው ሀብት ነው እየባከነ ያለው። ስለዚህ ማወራው ነገር በሀገር ደረጃ ትልቅ ለውጥ የሚያወጣ እኛ የምናደርጋት እርዳታ ይህንን ሀብት እንዲሰባሰብ ብናደርገው አይደለም ለሀገር ለሌላ ሀገር የሚተርፍ ሀብት ነው እያወራሁት ያለሁት። የአባይ ግድብ ውሃው እያንዳንዷ ውሃ ጠብታ ተሰባስባ ነው ጎርፍ ሆኖ ወንዝ ሆኖ ሄዶ የተገደበው አይደለም። ስለዚህ አሁን እቺ መጽሐፍ እንትኑ ላይ ቪዲዮ ላይ ጽሁፉን ገልበጥ አድርጎ ነው የሚያነበው። የሚወድቅ ውሃ ወይም ዋተር ዛት ፎልስ ብዬ የጻፋት ነገር ቀላል ሊመስል ይችላል፣ ግን እውቀትን መገንባት ስንጀምር የቦታው ላይ የሚወድ ዘንበውን የዝናብ መጠን በህብረተሰቡ አቅም ማስተዳደርና መጠቀም ስንችል የህብረተሰቡ የኑሮ ደረጃ እየተሻሻለ ይሄዳል። እንግዲህ የውሃ ሳይክልን ከአራት ከፈልኩና 4 መጽሐፎችን የልጆችን ጻፍኩኝ። 4ቱን ጽፌ እንደጨረስኩኝ የዓለም ንድፍ ታየኝ። የዓለም ንድፍ ደግሞ እንደገና በዚህ መጽሐፍ ጻፍኩት። አሁን የዓለም ንድፍ ስል ዲያስፖራው እንዴት ሊረዳው ይችላል? እንግዲህ የዓለም ንድፍ 13 የዲዛይኑ አካል አውጥቼበታለሁ በዚህ መጽሐፍ ላይ። አሁን የዲዛይን አካል ማለት ነው። የዲዛይን አካል ማለት እንግዲህ ማስረዳት ማብራራት ያስፈልጋል። ለምሳሌ መኪና ብዙ የዲዛይን ፓርቶች አሉት። ለምሳሌ ጎማው፣ ትራንስሚሽኑ፣ ኢንጂኑ እያለ ብዙ ነገሮችን ትዘረዝራላችሁ። አሁን ኪ ዲዛይን ፋክተር ማለት ያ ኮምፖነንት ከሌለ መኪናው ፋንክሽናል አይሆንም ማለት ነው። አክሰሰሪ ዲዛይን ፋክተሪ ማለት ግን ያ ነገር ባይኖርም መኪናው ፋንክሽናል ያደርጋል ማለት ነው። ለምሳሌ በሩ ባይኖር መኪናው መሄድ ይችላል።
ጎማው ባይኖር መሄድ አይችልም። ስለዚህ ኪ የዲዛይን ፋክተር ማለት ስራውን እንዳይሰራ የማያደርግ የግዴታ ያ ነገር መካተት ያለበት ማለት ነው። ዓለምንም 13 ኪ የሆኑ ዲዛይን ፋክተሮችን ለየችለታል። የተወሰኑትን ልጥቀስና ቀሪውን እንግዲህ በሰፊው በምናደርገው ኮንፈረንስ ወደፊት እንግዲህ ኮንፈረንስ እያሰቡ ነው። የሚገፋፋኝ አካልና የሚተባበር በተለይ በአርት ውስጥ ያሉ ሰዎች ካሉ ደግሞ የምንነጋገርበት ጉዳይ ይሆናል። የተወሰኑትን ዲዛይን ፋክተሮች ለመጥቀስ ልሞክር። እንግዲህ በመጽሐፍ ቅዱስ ተጠቅሷል። ፈጣሪ ውሃን፣ ምድርን፣ ፀሐይን ፈጠረ እያለ የተዘረዘረ የምናውቀው ነገር ነው። ግን እዛ ውስጥ ጠለቅ ብለን ገባ ብለን ማየት እና መርዳት ያስፈልገናል። ስንረዳው እናስተዳድረዋለን። አሁን ከመኪናው ጋር ልወሰዳችሁ። እያንዳንዱ መካኒክ መኪናው እንዴት እንደሚሰራ ስለሚያውቅ ነው የሚጠግነው። ስለዚህ መካኒክ ስለ ኢንጂኑ እንዴት እንደሚሰራ ማወቅ የግዴታ ነው ማለት ነው። ስለዚህ እኛም ስለ ሀገራችን ዲዛይን ስናውቅ እንዴት መስራት፣ ህብረተሰቡ ስለ አካባቢው ዲዛይን ሲያውቅ እንዴት ማልማት እንዳለበት እያወቀ ይሄዳል ማለት ነው እና እያንዳንዱ ሁላችንም መካኒክ እንዲሆን፣ አርሶ አደሩ መካኒክ እንዲሆን፣ ህብረተሰቡ መካኒክ እንዲሆን እና አካባቢውን በሚገባ እንዲይዘው በሚያመርተው ምርት ተጠቃሚ እንዲሆን ነው። የኢንጂኑን ፓርት ወይም ደግሞ የኪ ዲዛይን ፋክተሮችን ኮምፖነንቶችን የሚድፉ ዋና እንትኖችን ለመጥቀስ እንሞክር። ውሃ ፈጣሪ እንግዲህ ውሃውን ፈጥሯል። ግን ውሃ በዲዛይን የተሰራ ነው የሚለውን ነገር እንድንወስድ ያደርገናል። ውሃ 3 የዲዛይን ኪ ፋክተሮችን ያሟላል። ውሃ አንደኛው እንግዲህ ትነት በዚህ መጽሐፍ ላይ ያየኋት ነው። ትነት ጥቃቅን ነገር ስለሆነች እቺ ጥቃቅን ነገር ተሰባስባ ያን ያክል ዳመና በዓለም ላይ ለመስራት መሬት ላይ በቂ ሪሶርስ በቂ ሀብት ከሌለ መሙላት አይችልም። ስለዚህ ምድር 3/4 ውሃ መሆኗ ዲዛይኑን እንድታሟላ ያደርጋታል። ለምሳሌ ቢቀያየር ኖሮ መሬቱ አካል 3/4 ሆኖ ውሃው 1/3 ቢሆን 1/4 ቢሆን ኖሮ የሚመጣው ትንሽ ስለሚሆን ዳመናዋ ላትበቃ ትችላለች ማለት ነው። ስለዚህ ዲዛይን ካልኩሌት ሲደረግ ዲዛይን ተደርጓል። ልክ ቤት ሲሰራ ለመኝታ የሚያስፈልገው የክፍል ስፋት አለ፣ ለሳሎን የሚያስፈልገው የክፍል ስፋት አለ። ያ ካልኩሌት ተደርጎ ከአቅም ጋር ተመዛዝኖ አንዳንዱ ሰፋ ይላል፣ አንዳንዱ ግን የሚያስተናግድ ነገር ከመኝታ ቤትና የሳሎን ትንሽ የሚለያይበት የዲዛይን እንትን አለው፣ ስታንዳርዶች አሉት እና ፈጣሪ ምድርን ሲሰራ በቂ ውሃ ለዲዛይኑ አሟልቶለታል ማለት ነው። ሌላው ውሃ በባህሪው ወደ 3 ፌዞች ይቀያየራል። ከፈሳሽ ወደ ጋዝ እንዲሁም ደግሞ ከፈሳሽ ወደ ጠጣርነት ይቀያየራል። ይህንን መቀየር ባህሪ ባይኖረው አሁንም ዲዛይኑ መስራት አይችልም። ለምሳሌ ውሃው መትነን ካልቻለ ፈሳሽ ብቻ ሆኖ ቢቀር ከሆነ ዝናብ አይመጣም ማለት ነው። አሁን መጀመሪያ ያልጠቀሱት አንድ ነገር ምንድን ነው? በዚህ ምድር ላይ ዝናብ ከሌለ ህይወት ሊኖር አይችልም። ዝናብ ህይወት ነው እና እሱን ደግሞ በኋላ በገቨርኒንግ ፕሪንሲፕል ላይ ይመጣበታል። ገቨርኒንግ ፕሪንሲፕሉ ህይወት እንዲቀጥል የዲዛይኑ ምን እንደሚከተል እናያለን ማለት ነው። ስለዚህ ውሃ አንደኛው መጠኑ ነው። ሁለተኛው መቀያየሩ ነው። ከፈሳሽ ወደ ጋዝ መቀያየሩ ዲዛይን ኮምፖነንት እንዲሆን ያደርገዋል። ሶስተኛው በቴምፕሬቸር በሙቀት ልዩነት የውሃ የመጠን ልዩነት ከሌሎች ማቴሪያሎች ከሌሎች ነገሮች ተቃራኒ ነው። እንግዲህ ዲዛይን ሲሆን አይ ተቃራኒ አድርጎ ፈጣሪ የፈጠረው ማለት ነው። አንዲት ሶዳ አንዲት ሃይላንድ ዲፕ ፍሪጅ ውስጥ ብናስገባት ታብጥና ትፈነዳለች፣ ይተረተራል። ለምንድን ነው? ሌላ ነገር ውሃ አልገባበትም። ለምን? የታሸገ ነው። ሲቀሰቅስ ውሃ ይሰፋል ማለት ነው። ሲሰፋ እንዲተረተር ያደርገዋል። አሁን በረዶ ከኋላ ይንሳፈፋል። ለምን? ሰፋ ያለ አሁን መስፋትን በዚህ እንግዲህ በምሳሌ አምጥቼዋለሁ። ሲሰፋ ከእኩል መጠን ውሃ ካለው ቀላል ሆነ ማለት ነው። ልክ እንደ ጀልባ እንዲንሳፈፍ ያደርገዋል ማለት ነው። ልክ እንደዛው
ዳመናም ውሃን የያዘ የአየር ቀዝቃዛ አካል ስለሆነ እንዲንሳፈፍ ያደርገዋል ማለት ነው። ይሄ ደግሞ ከኢንጂነሪንግ ፖይንት ኦፍ ቪው ጥቅሙ ምንድን ነው? በቀላሉ ውሃ እንዲጓጓዝ ይረዳል፣ ለትራንስፖርቴሽን ይረዳ ማለት ነው። ስለዚህ ውሃ በባህሪው 3 የዲዛይን ፋክተሮችን ያሟላል። ሌላው የምናውቀው ነገር የፀሐይ ብርሃን በተለይ በላይት መልክ መምጣቱ ዲስተርብ ሳያደርግ ዳመናን በሙቀት መጠን ቢመጣ ዳመናን ይረብሸውና ዳመናን ግራ ያጋባው ነበር። ቀጥ ብሎ ሰንጥቆ ከመጣ መሬት ከነካ በኋላ ነው ወደ ሙቀት የሚቀየረው። ይህ ደግሞ በአገር ቤት አረቂ ዲስቲሌሽን ፕሮሰስ ይሰራል። ውሃው ፈልቶ ከሄደ በኋላ ቀዝቅዞ ነው እንደገና ጠብታ በጋዝነት ከተወጣ በኋላ ወደ ጠብታ ተቀይሮ ወደ ኮዳ ወደ አረቂ ማጠራቀሚያ የሚሄደው የዲስቲሌሽን ፕሮሰስ። አሁን ዲስቲሌሽን ሲሰራ ሂት አፕላይ የተደረገው ከሶሉሽኑ በታች ነው፣ ከተበጠበጠው ነገር ከስር ነው አይደለም። ልክ ፈጣሪም መሬትን ዲዛይን ሲያደርጋት ሙቀቷ ከሚያስፈልገው ቦታ ላይ መሬት ላይ እንዲመጣ ነው የሚሰራው። ስለዚህ ለዚህ ነው ይሄ ዓለምን ዲዛይን ለመረዳትም እስካሁን አስቸጋሪ ነው የቆየው። እኔም እነዚህን መጽሐፎች ባልጽፍ ይህን ሁሉ መናገር አልችልም፣ ማገናኘት አልችልም። ብናቃቸውም አሰባስቤ እንደ ዲዛይን ማውራት አልችልም። ስለዚህ የፀሐይ ብርሃን በሙቀት መልክ ሳይሆን በላይት መልክ መምጣቱ የውሃ ሳይክልን እንዳይረብሸው ያደርጋል ማለት ነው። የዲዛይን ክራይቴሪያ ያሟልታል። ስለዚህ በሂት መልክ ቢመጣ ዲዛይን የተስተካከለ አይሆንም ማለት ነው። እና ኪ ዲዛይን ፋክተሩ በላይት ፎርም መምጣቱ። ሌላው ግራቪቲ ወይም የመሬት ስበት ከዳመና ኮንደንስ ሲያደርግ ሲቀዘቅዝ ወደ እርጥበታማነት ሲቀየር ከበድ ይላል። ስለዚህ ስበት ይስበዋል ማለት ነው። ስበትም አሁን የዚህ የዲዛይኑ ኪ ኮምፖነንት ነው ማለት ነው። ስበት በሌላ መንገድ አየርንም ከባቢ አየርንም ስለሚይዝ ሌላ አድቫንቴጅ ሆናለሁ። እንዲህ እያልኩኝ 13 የዲዛይን ፋክተሮችን ዝርዝር አድርጌ ያስቀምጫለሁ። እነዚህን መጽሐፎችን ልጆች እያነበቧቸው ሲሄዱ እነዚህን ዲዛይን እንትኖችን ኮምፕሌት የሆነው ስዕል እየመጣላቸው ይሄዳል ማለት ነው። አሁን ይህን ሁሉ ማወራው ምንድን ነው? ዲዛይኑ የሚሰጠን ውሃ አለ። የሰጠን ውሃ በአግባቡ ተጠቅመንበታል አልተጠቀምንበትም። እንደገና ጥሩ ውሃ እንዲሰጠን ማድረግ አለብን። ብዙ ነገሮች የተያያዙ ናቸው። አንድ የዲዛይኑን ደግሞ በሚገባ ከያዝ ነው የመትረፍረፍ ባህሪ ያለው። ለምን ፈጣሪ ምድርን ዲዛይን ሲያደርጋት ራሷን በራሷ ሪከቨር እንድታደርግ አድርጎ ነው የሰራት። ምሳሌ ልስጣችሁ። በፓንዳሚክ ወይም በኮቪድ ጊዜ ብዙ መኪናዎች አይነዱም ነበር እና አየር ንጽህናውን ሲያገኝ የዝናቡ የዚህ የዲዛይኑ ስራ ታዳሽ ነው፣ ማደስ ሪከቨሪ ያደርጋል። እና የዳመና መጠን ዜና ላይ ሰምታችኋል አንዳንዶቻችሁ። እኔ በቀጥታ ስለሰማሁ የዳመና ሽፋን እንደጨመረ እና ምድር ከነበራት ሪከርድ የሙቀት መጠን ዝቅ እንዳለች እና እዚህ ዲሲ አካባቢ ደግሞ አንዳንድ ወንዞች አዳዲስ ህይወት ያላቸውን ነፍሳቶች ሁሉ መታየት እንደጀመሩ በዛን ጊዜ በዜና ቀርቧል። ያ ማለትም ማለት ነው ጥሩ ስራ እንስራ እንጂ ዲዛይኑ ለጋሽ ነው። ለጋሽ የሆነበትን ምክንያት ደግሞ ከዲዛይን ኮምፖነንት ውስጥ አንድ በጣም አስምሬ ያስቀመጥኩበት ቦታ አለ። ፈጣሪ ምድርን ሲፈጥራት አሁን እኛ እዚህ ሙቀት ያለ ይመስለናል እንጂ ፀሐይ ፎር ግራንትድ ስላላት እኛ ጋር ስለሆነች ነው እንጂ ፀሐይን ለአንድ ሳምንት ሌላ ቦታ ብናቆያት ሁሉ ነገር ይቀዘቅዛል። በረሃም ራሱ ይበርዳል ማለት በረዶ ይሆናል። ያ ማለት ነው ፈጣሪ ምድርን ሲፈጥር ቀዝቃዛ ነው ዙሪያውን ያደረጋት፣ ውስጧን አይደለም ማወራው፣ ከመሬት በላይ ያለው ነው። እንደገና ፀሐይን በተቃራኒ ሞቃት አድርጎ ነው የሰራት። እንግዲህ ይህን ሁሉ ካልሁኝ ወደ ልማት በሚመጣበት ሰዓት ላይ የምናቀናጃቸው በርካታ ስራዎች አሉ። አሁን ይሄ ዲዛይን በምድር ላይ የሰው ልጅ የማይሰራውን ስራ ነው የሚሰራ። ከዘነበ በኋላ ውሃው መሸከም እንችላለን። ስንት መኪና ሲያስፈልገናል ያን ውሃ እኛ ራሳችን ከውቅያኖስ ማጓጓዝ ቢያስፈልገን ወይም ማድረግ የሚጠበቅብን ቢሆን በሰው አቅም በሰው ቴክኖሎጂ የማይሰራ ስራ ነው ይህ ዲዛይን የሚሰራው። ስለዚህ አሁን እኔ ራሴን ከፍ ለማድረግ ምናምን ሳይሆን
እንግዲህ ይህ ዲዛይን እስካሁን ማንም ሰው የሚያወራም የለም። እኔም በውጭ ዓለም በትዊተር ወይም ኤክስ ይባላል አሁን፣ በዛም ኢንፎርሜሽኑን አስቀምጣለሁኝ። ቻሌንጅ የሚያደርጉኝ ሰዎች ሲመጡ መልስ ሰጣቸዋለሁኝ። በኋላ ደጋፊ ሆነው ነው የሚቀመጡት እና በዓለም ደረጃ ስለዚህ ዲዛይን እያወራ ያለሁት እንግዲህ እኔ ብዬ አምናለሁኝ። ሌላ አለ ካላችሁ ደግሞ በሜሴጅ ላይ ያስቀምጡትና መረጃውን እናገኛለን። ይህን ካልሆኝ ይህ እንግዲህ በዓለም ላይ ትልቁን ዲዛይን ማግኘት፣ ይህ ዲዛይን ደግሞ ስራውን ሲሰራ ጸጥ ብሎ እንደሆነ ከተረዳን እኛ ደግሞ እነዚህ መጽሐፎችንና እውቀትና ምክር ዲያስፖራው ጸጥ ብሎ ህብረተሰቡ ላይ ስራውን ቢሰራ ሀገራችን ጸጥ ብላ እንድታድግ ይረዳታል ማለት ነው። አንደኛ ፈጣሪም ደስ ይለዋል ብዬ ነው የማስበው። ምክንያቱም ፈጣሪ ሃይማኖቶችን ጋር ብንሄድ፣ ለምሳሌ አሁን ኦርቶዶክስ ክርስቲያን ላይ ብንሄድ ገዳሞች የዲዛይኑን ፕሪንሲፕል ተከትለው ስለሚሄዱ ገዳሞች ሌላ ቦታ ላይ እየተራቆተና እየተቸገረ ሲሄድ በአብዛኛው ሻል ያለ ለምለም መሬቶች እንዳላችሁ ደስ የሚል ግቢታ ያላችሁ እና ዲዛይኑ ራሱ ባይ ኔቸር ጸጥ ብሎ አስፈላጊውን ነገር ማድረግን ይጠይቃል ማለት ነው። ሌላ ከዚህ ቀጥዬ ምሳሌ የምነግራችሁ ደግሞ አሁን ኢትዮጵያ ውስጥ ያለው አርሶ አደር በሳይንስ እና ቴክኖሎጂ ምን ያክል ተደግፏል ብትል በጣም በትንሹ ወይም ደግሞ የለም ማለት ይቻላል። ስለዚህ አርሶ አደሩ በባህላዊ መንገድ ሲያለማ ይሄ ዲዛይን እያገዘው ባይሆን ኖሮ ምን እንደሚበጀው መገመት ትችላላችሁ። በበለጠ ጥያቄዎችን ለመመለስ ዝግጁ ነኝ። በዲያስፖራው በኩል ኮንፈረንሶችን ለማድረግ እንዲሁ ዳር እያልኩ ያለሁት ፈጣሪ ከፈቀደ እንግዲህ ይህን በማድረግ በትክክለኛው እያንዳንዳችን የምናበረክታት እንቅስቃሴ መሬት ላይ ሄዳ ስራ የምታሰራ ለውጤት የምታበቃ እና የህብረተሰቡን የኑሮ ችግር የሚፈታ ችግሩ የፈታ ሲሄድ ደግሞ ግጭቶች እየጠፉ እንደሚሄዱ ደግሞ እርግጠኛ ነኝ። ህብረተሰቡ ተስማምቶ ልማቱን በደንብ አድርጎ እንትን ብሎ ሀገሪቱን ለተለያዩ ኢንቨስተሮች ተጨማሪ ስራዎች እንድትሰራ ማብቃት ከሁላችን ይጠበቃል። አመሰግናለሁ። ማስተዋል እጅጉን መልካም እመኝላችኋለሁ።